በስጋዊ ኑሯችሁ ብዙ ጊዜ በዚህ በሰውን ለማስደሰት ወይም ደግሞ በተለያየ የዚህ የአርት ነገር ውስጥ የጥበብ ነገር ውስጥ ያላችሁ ሰዎች የሚያስፈልጋችሁ ባላንሲንግ የሆነ ላይፍ እና የቢዚ ሰዎች እንዴት መኖር እንዳለባቸው የሚያሳየውን ነገር ነው። በብዙ ስራ ትወጠራላችሁ። ምግብ የምትበሉበት ሰዓት ይዛባል። ትንሽ ለመንቀሳቀስ ጊዜ ላይ ኖራችሁ ይችላል። ወደዳችሁም ጠላችሁም ከአሜሪካን ፕሬዝዳንት በላይ ቢዚ እዚህ ዓለም ላይ የለም። ቢያንስ 45 ደቂቃ ስፖርት መስራት አለበት። የፈለገ በስራ ብትጠመዱ በእግራችሁ መሄድ መቻል አለባችሁ። በሰዓት ጾም ካልሆነ በሰዓት መመገብ ይኖርባችኋል። እዚህ አንድ ስለ ጊክስ የሚያወራ አንድ መጽሐፍ አለ። ሰዎች እንዴት ነው ራሳቸውን የሚችሉት በሚል እዚህ ጆርጅ ታውን የሚኖር ስለ አንድ ጠበቃ አለ። በነገሩ ቴክስት ቡክ ነው። እናቱን በጣም ነው የሚወደው። አባቱ አልዛይመር ነው። ምንም የሚያስታውሰው ነገር የለም። እናቱ ናት የምትረዳው። ከኮሌጅ ጨረሰ ሰውየው። ከዛ በኋላ ኮሌጅ እንደጨረሰ በቃ እናቴን አሳርፋለሁ ረዳለሁ ብሎ የሚያስብ አሜሪካዊ ነው። ከኮሌጅ እንደጨረሰ እናቱ ሞተች። አንዳንድ ጊዜ የሚያጋጥሙ ነገሮች አሉ። በጣም አዘነ በእናቱ ሞት። ትንሽ ሲቆይ ጥሩ ጓደኛ አገኘ። ጥሩ ጓደኛ አግኝቶ ከሷ ጋራ የእናቱን ማዘን በመርሳት ለመጋባት 2 ወር ሲቀራቸው ራሴን አለች። ዋሽንግተን ዲሲ ኤሪያ አሉ የሚባሉ ሐኪም ቤት ሳይካትሪስቶች አማካሪዎች ጋር ተወሰደች። አይ የሰርጉ ጉዳይ ድንገት ከብዷት ሊሆን ስለሚችል ከቤተሰቧ ጋር ትንሽ ጊዜ ታሳልፍ። ከዛ ወደ አትላንታ እዛ ቆየን። እዛ ስንሄድ ግን ጭንቅላቷ ውስጥ ሌላ ነገር አለ እና በጣም የሚያሳዝን ነገር ነው። ሰርጋችንን የጠራናቸው ሰዎች ሁሉ ካንሰል አደረግን። ቆየሁና ወደ ጆርጅ ታውን ሎ ፈርም ውስጥ ያለ ሰው ነው ተመለስኩኝ። በማግስቱ ጓደኛዬ መጣ። በሬን አንኳኳ። ሲመጣም አንድ ነገር ነው ያልኩት። ሞተች ነው ያልኩት። እሱም እጄን ይዞ አዎ አለኝ። እንዲህ አይነት ሰዎች በምን አይነት ሁኔታ ነው ኑሯቸውን እንደገና ሊመሩ የሚችሉት? ቤተሰቦች ሀዘን ሲገጥም በአጠቃላይ አንዳንድ ጊዜ ውስጣችን ራሱ ብዙ ነገሮች አሉት። ፍራክሽን አለ፣ ይጋጫል፣ ሐሳብ ይጋጫል። አንዳንድ ጊዜ የምናስባቸው ነገሮች ሁሉ የማይሆኑ መስለው ይሰሙናል። በተለይ እንደዚህ አይነት ጊዜ ሲገጥማቸው ሌላው ደግሞ ዓለም ምን ያደርጋል? መስኮቱን ዝግትግት ያደርግባቸዋል፣ ጭልምልምልም ያደርግባቸዋል። ሌላ ተስፋ እንደሌለን አድርጎ ሊያሳየን ይችላል። ስለዚህ በዚህ ውስጥ ሁሉ የትንሽ የመንበርከክ ሰዓት፣ የጸሎት ሰዓት ለሰው ታስፈልጋለች። ለነፍስ ጸሎት፣ ለስጋ ደግሞ ስፖርት ያስፈልጋል። ይሄ እግዚአብሔርም ይወደዋል። ስለዚህ ኑሯችሁን በምን አይነት መልክ ማድረግ እንዳለባችሁ ለራሳችሁ ብዙ ነገሮችን መንገር ያስፈልጋልና ብዙ እንደሚባለው የሰው ሀብት ናችሁ እናንተ፣ የእግዚአብሔር ሀብት ናችሁ፣ የሰዎችም ሀብት ናችሁ። ሰዎች ደስ ሲላቸው እግዚአብሔር ደስ ይለዋል። ምንም ጥያቄ የለውም። በተለይኛ ኑሮ በከበደበት ህይወት በመረረበት በዚህ አስጨናቂና አስከፊ ጊዜ ውስጥ እኮ እንደነ ነጻነት ያሉ ሰዎች እኮ የሰው ኑሮ እኮ በተወሰነ ደረጃ እኮ ሸክም የሚያቀሉ ናቸው። ስለዚህ እግዚአብሔር የዚህን ወጣት ነፍስ ሀገር ህይወት መንግስተ ሰማያት ያወርስልን።